በእስራኤልና ሊባኖስ መካከል በአሜሪካ አማካኝነት የ10 ቀን የተኩስ አቁም ተደርሶ ከእኩለ ሌሊት ጀምሮ ተግባራዊ እንደሚሆን ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስምምነቱ ለ10 ቀን ብቻ የተደረሰ ቢሆንም ሊራዘም እንደሚችል ጠቁመዋል። የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከሊባኖስ ጋር ታሪካዊ የሰላም ስምምነት እድልን ይፈጥራል ብለዋል። በኢራን የሚደገፈው ሂዝቦላህ የተኩስ አቁምን እንደሚያከብር ጠቅሶ በኋላ ላይ በሁሉም የሊባኖስ ግዛቶች የተሟላ ጥቃቶችን ማቆም እንዲያካትትና የእስራኤል ጦር በነጻነት እንዳይንቀሳቀስ ጠይቀዋል። ኔታንያሁ ጦራቸው በደቡባዊ ሊባኖስ ውስጥ 10 ኪሎ ሜትር ያህል ዘልቆ በመግባት የደህንነት ቀጠና ውስጥ እንደሚቆይ የተናገሩ ሲሆን ይህ ግን ከሂዝቦላ ፍላጎት ውጭ እንደሚሆን ተገልጿል። አሜሪካ የሊባኖስ መንግስት ሂዝቦላ እስራኤል ላይ ጥቃት እንዳይፈጽም ለማድረግ ተጨባጭ እርምጃዎችን መውሰድ ይኖርበታል ብለዋል። ሂዝቦላ ከእስራኤል ክህደት ከፈጸመች ጣቴ ቃታ ላይ ነው ሲሉ አስጠንቅቀዋል። ስምምነቱን ተከትሎ ጦርነት ሸሽተው የወጡ ሊባኖሳውያን ወደ ቀያቸው እየተመለሱ መሆኑ ተናግረዋል። ዘገባው የቢቢሲ ነው።